ዩኤኢ ላይ መንጃ ፍቃድ ለምታወጡ ልጆች አዲስ ለሆናችሁ ልጆች ማለት ነው ህጎታና ደንቡ የሚያስቀጣ ወይስ የማያስቀጣው ነገሮችን ለመንገር ነው በትንሹ ነገር ማለት ነው። የትራፊክ ላይት ቅጣቶች ማለት ነው። የትራፊክ ላይት ቅጣቶች ተባቢዎች 5000 እስከ 10000 ድርሃም ድረስ ነው የሚያስቀጡ ማለት ነው። አንድ ቀይ መብራት ከጠፋ ወደውን መክፈል ያለባቸው ካለዛ መኪናቸው እስር ቤት ይገባል። ፖሊስም እየተከታተለ እናንተ የእግረኞች መንገድ አለ። አሁን አንዳንድ ቦታዎች ላይ ካሜራ ተለጥፏል። ሶስተኛ ቅጣት አንድ መንገድ አለ፣ አንድ ብቻ ወይ መሄጃ ነው ወይ መመለሻ ብቻ። ሌላው ምንድነው? ስፒድ ካሜራ በጣም ስፒዳችሁን መቆጣጠር 121 ካረጋችሁ 600 ድርሃም ትቀጣላችሁ ማለት ነው። ቅጣቱ 500 ድርሃም ነው። እኔ ራሴ ተቀጥቻለሁ። አስፋልት ላይ ደግሞ ትልቁ አስፋልት ላይ ካደረጋችሁ 1000 ድርሃም ትቀጣላችሁ ማለት ነው። 1000 ድርሃም ትቀጣላችሁ። ዋናው አስፋልት ላይ ከሆነ 1000 ድርሃም ትቀጣላችሁ። ሰላም ጤና ይስጥልኝ፣ እንደምናላችሁ ውድና ውድ የፍትፈታ ዩቲዩብ ተከታታዮች እንደምናላችሁ ውድና ውድ ተመልካቾች ሰላማችሁ ይብዛልኝ በያላችሁበት። ጋይስ ፕሊዝ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። አበረታቱኝ። እናንተ ሴት ልጅ ማበረታታት ትልቅ እድገት ነው። እናንተ አትከፍሉበትም። ሰብስክራይብ አድርጉ። አንድ ሰው ለኔ ሰብስክራይብ ቢያደርግ ለኔ ይጠቅመኛል። እናንተን ግን የሚጎዳችሁ ነገር የለም። ፕሊዝ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ሰብስክራይብ ማይ ዩቲዩብ ቻናል ያላ ዛሬ ማስተላለፍላችሁ ዩኤኢ ላይ መንጃ ፍቃድ ለምታወጡ ልጆች አዲስ ለሆናችሁ ልጆች ማለት ነው ህጎችና ደንቦችን ምን አይነት ቅጣት አለው፣ ምን አይነት የሚያስቀጣ ወይስ የማያስቀጣው ነገሮችን ለመንገር ነው። በትንሹ ልንገራችሁ ብዬ ነው። 1-5-6 ሂደቶችን ልንገራችሁ ብዬ ነው። ፕሊዝ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ ዩቲዩብ ቻናሌን እባካችሁን። ያው እናንተ ስታበረታቱኝ እኔ እበረታለሁ ማለት ነው። ኦኬ ዛሬ ምነግራችሁ አንደኛ ነገር ማለት ነው የትራፊክ ላይት ቅጣቶች ማለት ነው። የትራፊክ ላይት ቅጣቶች ማለት ቀይ መብራት መጣስ ማለት በጣም ብዙ ብር የሚያስከፍሉ ናቸው። መኪናችሁ እስከመታሰር ድረስ የሚበቁ ናቸው። ቀይ መብራት መጣስ ማለት ነው። ቀይ መብራት እናንተ ግሪኑ ገና ብሊንክ ሲል ገና ቦግልም ሲል እናንተ ማቆም አለባችሁ። ግን ደፍራችሁ ከሄዳችሁ ምናልባት ቀይ መብራቱን ሊበራባችሁ ስለሚችል ማቆም አለባችሁ። ቀይ መብራት እንዴት ነው? ምን ያህል ነው ቅጣቱ? ቀይ መብራት መጣስ አንደኛ ነገር ቀይ መብራት ጣሳችሁ ማለት በየቦታው ይለያያል። ለምሳሌ ጁሜራ እንዲሁም ማሪና ፓልም ጁሜራ እነሱ አካባቢዎች 5000 እስከ 10000 ድርሃም ድረስ ነው የሚያስቀጡ ማለት ነው። አንድ ቀይ መብራት ከጠፋ ፕላስ ብላክ ፖይንት አለው። ፕላስ መኪናችሁ ይታሰራል። መኪናችሁ እንዳይታሰር ደግሞ 700 ድርሃም ነው ይካፈላል። የስራ መኪና ከሆነ 700 ድርሃሙን ከከፈላችሁ እንትናላችሁ። እንዲሁ ደግሞ ሌላ ቦታዎች ወደ ሌላ መስመሮች 3000 ድርሃም ነው የሚከፈሉት። በሌላ እነዛ መሪና ወይም ደግሞ እንደዚህ ፓልም ጁሜራዎች የቱሪስትና የሀብታም ሰፈሮች ስለሆኑ ከ5 እስከ 10000 ድርሃም ድረስ ነው የሚከፈልባቸው። እኔ ኮሊክ የኔ አብሮኝ የሚሰራው ልጅ እንደዚህ መሪና ነው የተቀጣው። ቀይ መብራት ሲጥስ 5000 ድርሃም ነው የተቀጣው ማለት ነው። 5000 ድርሃም ያ የቀይ መብራት ጥሶ ቀጣዩ ይከፍላል የሚባል ነገር የለም። ቀይ መብራት ከጣሳችሁ ቀስ ብዬ ከፍሏል የሚባል ወደውን መክፈል ያለባችሁ ካለዛ መኪናችሁ እስር ቤት ይገባል። ፖሊስም እየተከታተለ እናንተን ትልቅ ወንጀለኛ ነው የሚያደርጋችሁ ማለት ነው። ስለዚህ መጠንቀቅ ያለባችሁ በተለይ አዲስ ድራይቨር ስትሆኑ ቀይ መብራትን መጠንቀቅ አለባችሁ። በጣም የሚያስጠላ ቀይ መብራት ነው። ስለዚህ እናንተ ገና ትደርሳላችሁ። 5 ደቂቃ 10 ደቂቃ ቢሆን ርቀት ቢኖረው ነው ለ5 ደቂቃ ለ10 ደቂቃ ብላችሁ 5000 3000 አትቀጡ። ሌላ አካባቢዎች 3000 ድርሃም ነው የሚያስቀጣው ቀይ መብራት ከጣስክ ማለት ነው። ሌላዎች ቦታ ደግሞ 5000 እስከ 10000 ድረስ ነው የሚያስቀጣው። ፕላስ ምን አለው
መኪናችሁ ይታሰራል። ላንድ ወር ይታሰራል። ላንድ ወር ስለሚታሰር መኪናችሁ እናንተ መንቀሳቀሻ ታጣላችሁ። ከየትስ አግኝታችሁ 5000 ብር ባንዴ ትከፍላላችሁ። ባንዴ ካልከፈላችሁ ደግሞ ብላክ ፖይንት ደግሞ ይታሰብባችኋል። ብላክ ፖይንት ደግሞ ከታሰበባችሁ ትልቅ ነገር ነው። ሰው ጥንቃቄ ማድረግ ያለባችሁ ቀይ መብራት ላይ ነው ማለት ነው። እና አዲስ ለሆናችሁ ልጆች እባካችሁ ቀይ መብራትን ተጠንቀቁ። በቻላችሁ መጠን በደንብ አረጋጉት። አትቸኩሉ። የማይደርስ ነገር የለም፣ ትደርሳላችሁ። አትቸኩሉ ማለት ነው። ቀይ መብራትን በዚህ መንገዱ መጠንቀቅ አለባችሁ። አቮይድ አድርጉ፣ ቅጣት ላለማግኘት ማለት ነው። ሌላው ምንድነው? ሁለተኛው የፔደስትሪያን ኤሪያ አሁን ማለት ፔደስትሪያን ስላችሁ ይሄ እግረኞች የሚያልፉበት የለም። እግረኞች መንገድ አለ። አሁን አንዳንድ ቦታዎች ላይ ካሜራ ተለጥፏል። አንዳንድ ቦታዎች ላይ ካሜራ አለ። ካሜራ እንኳን ከሌለ ፖሊስ ከኋላችሁ ካለ እናንተ እንትኑ መንገደኛውን ሳታስቆሙለት ሳያልፍ እናንተ ብታልፉ ከ400 እስከ 1000 ድርሃም ነው የምትቀጡት። ከ400 እስከ 1000 ድርሃም። ቅድሚያ ለእግረኛ የሚባለው ነገር ትክክለኛ ነገር ነው። ስለዚህ ምንም ቢሆን በፍጥነት የምትነዱ ቢሆንም ቅድሚያ እግረኛ የምታዩ ከሆነ ማቆም አለባችሁ። ካሜራውም ደግሞ የለጠፉት እነሱ ያንን ስላዩ ነው ማለት ነው። የአሁን ጊዜ ካሜራዎች ደግሞ ወይኔ በጣም ፈጣኖች ናቸው፣ ሻርፕ ናቸው። እንዲህ ሰከንድ እንትን አይሉም ማለት ነው። ሰከንድ አያሳልፉም። የእግረኛ መንገዶችን መጠንቀቅ አለባችሁ። እነሱም ቅጣት መጠበቅ አለባችሁ ማለት ነው። ሶስተኛ ቅጣት አንድ መንገድ አለ። አንድ ብቻ ወይ መሄጃ ነው ወይ መመለሻ ብቻ ነው። አንድ መንገድ ብቻ ነው። አንዳንዴ አሻራው አያሳይም። ጓደኛዬ እንደዚህ ተቀጥታለች። አንድ መንገድ ብቻ ነው። በዚህኛው መመለስ አይቻልም። በአንድ መንገድ ብቻ ነው የሚሄደው። በአንድ መንገድ የሚሄደው እሱ መስመር 1000 ድርሃም ነው የሚያስቀጣው። 1000 ድርሃም ማለት ነው። ፖሊስ እዛ ላይ ሁሌ 24 ሰዓት ቆሞ ነው የሚውለው ማለት ነው። አንዳንዴም ሳይኖሩ ሊሆን ይችላል። አጋጣሚ ደግሞ ሊያገኛቸው ይችላል። እና አጋጣሚ እኔ ጓደኛ እንደዚህ አላወቀችም፣ ሄደች። ስትሄድበት በዛ መንገድ ላይ አስቆማት። ፕላስ መኪናዋ ይታሰራል ተባለ ማለት ነው። ላንድ ወር መኪናሽ ከሚታሰር 700 ድርሃም ከፈለ ያላት 700 ድርሃም ከፈለች። ፕላስ 1000 ድርሃም ቅጣት 1700 ድርሃም ቅጣት አገኘች ማለት ነው። እንግዲህ መኪና መንዳት የምትፈልጉ ልጆች ይህንን ነገር ከሃይምሯችሁ ውስጥ ማስገባት አለባችሁ። ቅጣቶችን ማለት ነው። መጠንቀቅ ያለባችሁን ነገሮች ተጠንቀቁ። ምልክቶቹን እዩ። የትኛው መንገድ ነው የሚሄድበት የሚቻልበት፣ የትኛው መንገድ ነው መሄድ የማይቻልበት፣ እሱ ምልክቶችን ማየት አለባችሁ ማለት ነው። ያንን ነገር መጠበቅ አለባችሁ። ሌላው ቅጣት የሚያስመጣው ላይን ቼንጅ፣ እኔ ይሄ ተቀጣውበት ነው። ላይን ቼንጅ በምታደርጉበት ሰዓት እንዴት ነው? ትንሽ ጫፏን መስመሯን ከነካችሁ፣ እኔ 2 ተቀጥቻለሁ በዚህ መስመር ማለት ነው። ድፍን መስመር አለ፣ እንደዚህ የተሰባበሩ መስመሮች አሉ። የተሰባበሩ መስመሮች ማለፍ ትችላላችሁ። ድፍን መስመሩን ግን ከጫናችሁ ወይም ቢጫ መስመሩን ከጫናችሁ 400 ድርሃም ትቀጣላችሁ። እኔ 2 ተቀጥቻለሁ። ድፍን መስመሯን ወይም ደግሞ እንትኗን ከተቀጣችሁ 400 ድርሃም ነው የምትቀጡ። ያለ 400 ድርሃምን መቀጣት አቮይድ አድርጉ በጥንቃቄ። ላይን ቼንጅ ስታደርጉ እንዲሁም ደግሞ ከትራፊክ ላይ እንደዚህ ገባ ስትሉ እነሱ ነገሮች መጠንቀቅ አለባችሁ። በጣም ተጠንቀቁ። በጣም የሚያስቀጡ ነገሮች ናቸው እነዚህ ማለት ነው። ሌላው ምንድነው? ስፒድ ካሜራ በጣም ስፒዳችሁን መቆጣጠር መቻል አለባችሁ። ዱባይ ላይ ይሻላል። አቡዳቢ ላይ በጣም ከባድ ነው። ዱባይ ላይ ለምሳሌ 60 ከሆነ በ80 መሄድ ይችላል። አቡዳቢ ላይ ግን 60 ከሆነ 60 ነው። አንድ እንኳን ማለፍ የለበትም። 100 ከሆነ 100 ነው። እዚህ ዱባይ ላይ 100 ከሆነ 120 ድረስ መንዳት ይቻላል። ከ120 ግን 121 ካረጋችሁ 600 ድርሃም ትቀጣላችሁ ማለት ነው። 600 እኔ ግን ስለማላምነው ራሱ 120 ያለውን ስፒድ 120 አልነዳም። 100 ነው 100 ወይ 101 ብነዳ ነው። ከዛ በላይ አልነዳም። ለምን? ቅጣት እንዳልቀጣ ስለምፈራ ማለት ነው። አይታወቅም በሚለው ሁኔታ። ስለዚህ አለ ሊሚት ይጻፍላችኋል።
ይሄ ስፒዱ ይሄን ያክል ነው፣ ይሄ ስፒዱ ይሄን ያክል ነው ተብሎ እዛ ላይ ስለሚጻፍ ያን ስፒድ መጠናችሁን እያያችሁ እናንተ መኪናችሁ ላይ እያያችሁ ምን ያህል ስፒድ እንደምትበሩ ያንን መቆጣጠር መቻል አለባችሁ። አለያ 600 ድርሃም ትቀጣላችሁ። አንድ ባልደረባዬ እንደዚሁ አቡዳቢ ሄዶ 300 ብር ለሚያገኘው 1500 ብር ተቀጥቶ ነው የመጣ። በምን አይነት ስፒድ እንደሄደ አይ ዶንት ኖ። እንደገና ደግሞ ከስፒድ ሊሚት በታች ከሆነ ደግሞ እሱም ያስቀጣል። ለምሳሌ 100 የነበረው እናንተ በ50 ሄዳለሁ በ40 ሄዳለሁ ብትሉ ያስቀጣቸዋል። እሱ በተለይ አቡዳቢ ላይ ኖ አይቻልም። ለምሳሌ 80 ከሆነ ዋናው ስፒዱ ሃይ ስፒዱ ሁለተኛ ስፒዱ ደግሞ ይጽፍላችኋል 60 ብሎ ይጽፍላችኋል ወይ 60 ከዛ በታች ከሄዳችሁ ትቀጣላችሁ። ከስፒዱ ሊሚት በታች ከሆናችሁ ትቀጣላችሁ። ያንንም ደግሞ መቆጣጠር መቻል አለባችሁ። እኩል ባላንስ አድርጉት። የስፒድ መጠናችሁን ባላንስ አድርጉት ማለት ነው። ያንን በአዲስ በተለይ አዲስ ለሆናችሁ ይሄንን ነገር መቆጣጠር መቻል አለባችሁ ማለት ነው። እንግዲህ ይሄ ነው ያለን ለዛሬው። ቅጣቶች ማስወገድ አለባችሁ። እንደዚህ አይነት በተለይ ለአዲስ ሰው ግራ ስለሚገባን አዲስ እንሆን ግራ ስለሚገባን በጣም ይከብደናል። ሌላው ደግሞ ሳረሳው መንገር የምፈልገው በቀደም የተቀጣሁበት ማለት ነው 400 ድርሃም 500 ድርሃም የተቀጣሁበት ፓርኪንግ ሳደርግ ትንሽዬ በዚህኛው መስመሯን ተጭኛለሁ። ትንሽዬ መስመሯን ተጭኛለሁ። ፓርኪንግ ሳደርግ እንደ ቋሳ ያያቸዋለሁ መስመሯን ተጭኛለሁ። ያቺ መስመር ስለተጫንኩኝ ፖሊስ አይቶ 500 ድርሃም ሜሴጅ ገባልኝ ቅጣት ማለት ነው። እና እናንተ ፓርኪንግ ስታደርጉ በትክክል መሀል ላይ መግባቱን ቼክ ማድረግ አለባችሁ። በትክክል መሀል ላይ ካልገባ ቅጣቱ 500 ድርሃም ነው። እኔ ራሴ ተቀጥቻለሁ ማለት ነው። ኦኬ ይሄንን ማስተካከል አለባችሁ። ሌላው ፓርኪንግ መንገድ ላይ ካደረጋችሁ 500 ድርሃም፣ ዋናው አስፋልት ላይ ደግሞ ትልቁ አስፋልት ላይ ካደረጋችሁ 1000 ድርሃም ትቀጣላችሁ ማለት ነው። 1000 ድርሃም ትቀጣላችሁ። ዋናው አስፋልት ላይ ከሆነ 1000 ድርሃም ትቀጣላችሁ። ብላክ ፖይንት አለው ማለት ነው። እንትኑ ላይ ከሆነ ደግሞ ፔደስትሪያን ኤሪያ የሚባለው የመኖሪያ አካባቢዎች እዛ ላይ መንገድ ላይ ከሆነ 500 ድርሃም ትቀጣላችሁ ማለት ነው። ስለዚህ መንገድ ላይ ላለማቆም መጣር አለባችሁ። ሀዘርት ብታበሩም ውስጡ ከሌላችሁ እናንተ ውስጡ ከሌላችሁ ይቀጣችኋል 500 ድርሃም። እንዲሁም ደግሞ ዝም ብላችሁ ከላይ ከፓርኪንግ የሌለበት ቦታ ላይ ዝም ብላ ካደረጋችሁ እሱም 500 ድርሃም ያስቀጣችኋል። እኔ ግን ፓርኪንግ ትንሽ የጫፋ መስመሯን ስለተነካሁኝ ያንን ነው የተቀጣሁት ማለት ነው። ስለዚህ እነዚህ ነገሮች አዲስ ለሆናችሁ ቅጣቱን አቮይድ አድርጉ፣ ተጠንቀቁ ላለሁኝ። በተረፈ እግዚአብሔር ከናንተ ጋር ይሁን። መንጃ ፍቃድ ለማውጣት የምትፈልጉ ልጆች አውጡ፣ በርቱ። እግዚአብሔር ከናንተ ጋር ይሁን። እንዲሁም ሌላ ጥያቄ ካላችሁ ጠይቁኝ፣ እመልስላችኋለሁ። ከዚህ በኋላ በየቀኑ በየሳምንቱ ቪዲዮዎችን እለቃለሁኝ። ተከታተሉኝ። ሰብስክራይብ፣ ላይክ ማድረግ እንዳትረሱ። መልካም ውሎ ላለሁኝ። ሰላም ዋሉልኝ። ቻው